አንድ ሰው ገና እንዳያችሁት ልባችሁ ይመታል፣ ስልካችሁን በየደቂቃው ታያላችሁ፣ ማታ እንቅልፍ አጥታችሁ ስለዛ ሰው ታስባላችሁ። እናም ለራሳችሁ የህይወቴን አጋር አገኘው፣ እውነተኛ ፍቅር ማለት ይሄ ነው ብላችሁ ታስባላችሁ። ግን ከጥቂት ወራት በኋላ ያ ሁሉ ስሜት የውሃ ሽታ ሆኖ ይጠፋል፣ ወይም ወደ ከባድ ጭንቀትና ጸብ ይቀየራል። በማህበረሰባችን ውስጥ ስለ ፍቅር እናወራለን፣ ግን ስለ ስሜታዊ፣ ስለ ልቦና፣ ሳይኮሎጂካል የፍቅር እውነታ እንነጋገር። ብዙዎቻችን ፍቅር እና ጊዜያዊ ስሜትን ወይም ክረሽን ይምታቱብናል። የልብ ምት መጨመር እና ጭንቀትን ከእውነተኛ ፍቅር ጋር እናወዳደራለን። ዛሬ በሳይኮሎጂ ጥናት መሰረት አንድ ሰው በጊዜያዊነት ወድቃችሁለታል ወይስ እውነተኛ ፍቅር ውስጥ ናችሁ የሚለውን የሚያሳዩ 5 ትልልቅ ምልክቶችን እናያለን። ምናልባት አሁን ያላችሁበትን ግንኙነት ድጋሚ እንድታስቡበት ሊያደርጋችሁ ይችላል። እንኳን ወደ ሀበሻ ማይንድ ላብ በሰላም መጣችሁ። በዚህ ቻናል ውስጥ ማንም ስለማያወራቸው የአእምሮ ጤና እና የስነ ልቦና ጉዳዮች በግልጽ እንነጋገራለን። አንደኛ፣ ጊዜያዊ ስሜት በጣም ፈጣን ነው፣ ፍቅር ግን ጊዜ ይወስዳል። በጊዜያዊ ስሜት ክራሽ ውስጥ ስትሆኑ ሁሉም ነገር በአንድ ጊዜ ይፈጠራል። ሆዳችሁ ውስጥ ቢራቢሮ የሚበር ይመስላችኋል፣ ግን ሳይኮሎጂ እንደሚለው ያ የሚሰማችሁ ስሜት ፍቅር ሳይሆን አእምሯችሁ ይህ ሰው ይወደኝ ይሆን ብሎ ስለሚጨነቅ የሚፈጥረው የፍርሃት ሆርሞን ነው፣ አድሬናሊን ይባላል። እውነተኛ ፍቅር ግን ጸጥ ያለ ነው፣ ቀስ ብሎ ነው የሚያድገው። ትውውቃችሁ ወደ ትልቅ መተማመን ሲያድግ ልባችሁ አይመታም፣ ይረጋጋል እንጂ። ሁለተኛ፣ ጊዜያዊ ስሜት ላይሆን ነው፣ ፍቅር ግን ጠልቅ ነው። አንድ ሰው በጊዜያዊነት ስትወዱ የምትወዱት ውጫዊ ነገሩ፣ መልኩን ወይም ፈገግታውን። ልክ እንደ ኢንስታግራም ፎቶ ሁሉም ነገር እንከን የሌለው እንዲሆን ትፈልጋላችሁ። እውነተኛ ፍቅር ግን ከዚህ ያልፋል። እውነተኛ ፍቅር የሰው ልጅ ድክመት እና የልጅነት ቁስል አውቆ መቀበል ነው። ፍቅር ማለት አብሮ መሳቅ ብቻ ሳይሆን አብሮ ማልቀስ እና የሰውን ያለፈ ሕይወት ተረድቶ አብሮ መፋወስ መዳንን ይጠይቃል። ሶስተኛ፣ ጊዜያዊ ስሜት ጭንቀትን ያመጣል፣ ፍቅር ግን ሰላምን ይሰጣል። ጊዜያዊ አድናቆት ውስጣችሁ ያለባችሁ ሰዎች ሁሌ በጥርጣሬ ነው የምትኖሩት። መልእክት ቶሎ ካልተመለሰላችሁ ትደናገጣላችሁ። እኔ በቂ አይደለሁም እንዲህ የሚል የበታችነት ስሜት ውስጥ ትገባላችሁ። እውነተኛ ፍቅር ግን ሙሉ በሙሉ መተማመን፣ አጋራችሁ የትም ይሁን የት እንደሚወዳችሁ ታውቃላችሁ። እውነተኛ ፍቅር ውስጥ መቆጣጠር፣ ስልክ መፈተሽ እና የባለቤትነት ስሜት የለም። አራተኛ፣ ጊዜያዊ ስሜት አዲስ ነው፣ ፍቅር ግን የቤትነት ስሜት ይሰጣል። ጊዜያዊ ስሜት አዲስ፣ አጓጊ እና የሚያስፈራ ነው። እውነተኛ ፍቅር ግን ልክ ከረጅም እና አድካሚ ጉዞ በኋላ ወደ ቤታችሁ ስትገቡ የሚሰማችሁ አይነት የእረፍት ስሜትም። አጋራችሁ የቅርብ ጓደኛችሁ ይሆናል። ምንም ሳታወሩ አብራችሁ መቀመጥ ብቻ ሰላም ታገኛላችሁ። ያ የሚያስጨንቀው ስሜት ጠፍቶ በመረጋጋት ይተካል። አምስተኛ፣ ጊዜያዊ ስሜት ስሜታዊነት፣ ፍቅር ግን ብስለት ነው። አንድ ሰው በጊዜያዊነት ስትወዱ ምክንያታዊነት ይጠፋል፣ ሕይወታችሁ ምስቅልቅል ይወጣል። እውነተኛ ፍቅር ግን ያሳድጋቸዋል። ፍቅር ወደኋላ አይጎትተው፣ ይልቁንስ የተሻለ ሰው እንድንሆን እና ነገን አሻግረን እንድታዩ ያደርጋቸዋል። እውነተኛ ፍቅር ውስጥ መግባባት ይልቅ ይቅርታ መጠየቅ እና አብሮ ማደግ አለ። ፍቅር ውስጥ ብቻ ሳይሆን በየቀኑ አብሮ ለመሆን የሚደረግ ምርጫ ነው። እስኪ ወደ ራሳችሁ ሕይወት ተመልከቱ። አሁን ያላችሁበት ግንኙነት እውነተኛ ፍቅር ነበር ወይስ ጊዜያዊ ስሜት? ሀሳባችሁን ኮመንት ላይ አጋሩ። ለዛሬ ያዘጋጀውላችሁ ይህንን ይመስል ነበር። ቪዲዮው ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።